ዓለምን ለመለወጥና የክርስቶስን ወንጌል ለማድረስ ፍርሃትን አውልቀው እስከ ዓለም ዳርቻ የተጓዙትን እነዚያን ኃያላን ሐዋርያት ስናስብ ልባችን በትሕትና ግርማ ይሞላል። ሐምሌ 2 ቅድስት ቤተ ክርስቲያናችን ከ12ቱ ቅዱሳን ሐዋርያት አንዱ የሆነውን በታላቅ ተጋድሎና በተአምራት አሕዛብን ያበራውን የታላቁን ሐዋርያና ሰማዕት የቅዱስ ታዴዎስን ዓመታዊ መታሰቢያ በታላቅ ክብር ታስባለች። ዛሬ የምንሰማው ትረካ ይህ ጻድቅ አባት በጥንታውያን ሀገራት ውስጥ ጨለማውን ሰብሮ የክርስቶስን እውነት ስላበራበት ድንቅ ገድል የሚተርክ ውብ የታሪክ ገጽ ነው። ታሪኩ እንዲህ ነው። ቅዱስ ታዴዎስ ጌታችንን ከተከተሉትና የሚስጥሩ ተካፋይ ከነበሩት ከ12ቱ ቅዱሳን ሐዋርያት መካከል አንዱ ነው። መንፈስ ቅዱስ በሐዋርያት ላይ በወረደ ጊዜ ቅዱስ ታዴዎስም እንደ ሌሎች ወንድሞቹ ዕጣ ደርሶት ወደ ሶርያ፣ መሴጴጦሚያ፣ ፋርስና እስከ ህንድ አገራት ድረስ ተጓዘ። እግሩ በረገጣቸው በእነዚህ አስፈሪና ጣዖት በሚመለክባቸው ምድሮች ሁሉ በጌታችን ስም ድንቅ ድንቅ ተአምራትን አደረገ። ድውያንን ፈወሰ፣ ዕውራንን አበራ፣ ለብዙ ዘመናት በአጋንንት እስራት ይማቅቁ የነበሩትን ነፃ ወጣቸው። በስብከቱ ኃይልና በሕይወቱ ቅድስና የተነሳ በሺዎች የሚቆጠሩ አሕዛብና ታላላቅ ነገሥታት ጣዖታቸውን ሰብረው ወደ እውነተኛ የክርስትና እምነት መጡ። አብያተ ክርስቲያናትም በየሀገራቱ ታነጹ። ይሁንና የቅዱስ ታዴዎስ ስብከትና ተአምራት የጣዖት ካህናትንና የክፉዎችን ዙፋን ስላናወጠው በቅናትና በጭካኔ ተሞልተው ተነሱበት። በብዙ ማስተማርና መከራ ውስጥ አልፎ በመጨረሻም በፋርስ ምድር በአሁኑ አርሜኒያ አካባቢ ሳለ ስለ ክርስቶስ ስም ሲል በሰማዕትነት ተገደለ። ነፍሱን ስለ በጎቹ አሳልፎ የሰጠ እውነተኛ እረኛ ሆነ። ቅዱስ ታዴዎስ ምድራዊ ሥጋው ቢደክም በሰማያዊ መቅደስ ግን ከጌታው ዘንድ የማይጠፋ የክብር አክሊልን ታላቅ ባለሟልነትን ተቀዳጀ። የታላቁ ሐዋርያና ሰማዕት የቅዱስ ታዴዎስ ረድኤት በረከትና የጸሎት ኃይል ከሁላችን ጋር ይሁን።